ሚስተር ጃኮብስ ነው የሚባለው ሰውየው የናይጄሪያ ቱጃር ከሚባሉት ውስጥ አንዱ ነው። ናይጄሪያ የቢሊዮነሮች ማህበር አለ እና እዛ ማህበር ከ40 ወይ 50 ዓመት በላይ ያስቆጥሯል። ይሄ ማህበር ሀብታሞች ተሰባስበው የሚገብሩት ነገር አለ። አንድ ቀን ስትለምን የአንድ የሬስቶራንት ባለቤት ታጋጥማታለች። ሰላም እንዴት ናችሁ? ዛሬም በድጋሚ መጥቻለሁ። ዛሬ ስለ ናይጄሪያ ታሪክ ልንገራችሁ። ስለ ናይጄሪያ ስላችሁ የሰው ልጅ ገንዘብ ለማግኘት የማይገባበት ጉድጓድ የለም፣ የማይሰራው ስራ የለም፣ የማያደርገው ነገር የለም አይደለ? ናይጄሪያ ውስጥ በአብዛኛዎቹ ቢሊዮነሮች፣ ሚሊዮነሮች ማለት ነው የናይጄሪያ የሚያራምዱት እንደ ባህል ነገር አላቸው። ያ ምንድነው? ሀብታቸውን ሀብት ለማግኘት፣ ሁለተኛ ሀብታቸውን ለመጠበቅ እና ከልት ነው የሚባለው እንደዚህ አይነት ነገር ያራምዳሉ እና በጣም 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 ከባድ ነገር ነው። ከዕለታት በአንድ ቀን አንዲት ሴት ነበረች፣ ኢኒ ትባላለች። በናይጄሪያ ገጠራማ ክፍል ነው የምትኖረው እና በጣም 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 በድህነት ነው የምትኖረው ከእናቷ ጋር። አባቷ በህይወት የለም። ከእናቷ ጋር በጣም ዝቅተኛ ኑሮ ነበር የሚኖሩት። ግን እናቷ በእንደዛም ኑሮ ውስጥ ሆና በጣም ወደ ፈጣሪዋ የምትጸልይ ሴት ነበረች እናትየዋ። እና ይሄ ጉሊት እየሸጠች ምናምን ነው የምታስተዳድራት። ኢኒም በአቅሟ የተወሰነ ስራ ለመስራት ትሞክራለች። ግን ገጠር ነውና ብዙም ህይወታቸውን ሊለውጥ የሚችል ነገር አልነበረም። ከእጅ ወደ አፍ ነበር የሚኖሩት ማለት ነው። ኢኒ ይሄ ነገር በጣም እንትን እያላት መጣና ህይወቷን መቀየር ትፈልጋለች። በጣም ችግር ውስጥ ናት። ግን እናቷን ትታ መሄድማ አልፈለገችም ነበር። ከዛ ግን አንድ ቀን በጣም ተስፋ ትቆርጥና ከገጠር ከተማ መውጣት እንደምትፈልግ ለእናትየዋ ትነግራታለች። እናትየዋም እግዚአብሔር አንድ ቀን ህይወታችንን ይለውጠዋል፣ ታገሽ ትላታለች። እኔ ግን ከዚህ በላይ አልታገስም፣ አንቺ ወደምታምኚው እግዚአብሔር ጸልይ፣ እኔ ግን ህይወቴን በራሴ መንገድ ወስኜ መለወጥ ፈልጋለሁ ብላ ወደ ሌጎስ ትመጣለች። ካፒታል ሲቲው ሌጎስ ማለት ነው። ይሄኔ ነው እንግዲህ ታሪኩ የተጀመረው። ሌጎስ ትመጣና ከተማ ነው፣ ትልቅ ከተማ ነው። እዛ እንደመጣች እንደጠበቀችው አይደለም የከተማዋ የተቀበለቻት። በልመና መተዳደር ጀመረች። ምንም አማራጭ አልነበራትም። እየለመነች ትተዳደር ነበረ። መናኸሪያ አካባቢ በፊት ትለምናለች። አስፋልት ዳር ታክሲ መኪና የሚዘዋወርበት አስፋልት ዳር ትለምናለች። እንደዛ እያለች ህይወቷን ትገፋለች ነው የሚባለው። እንደዛ እያለች ስትኖር አንድ ቀን ስትለምን የአንድ የሬስቶራንት ባለቤት ታጋጥማታለች። ስትለምናት እቺ የሬስቶራንቷ ባለቤት ወጣት ናት። ስታያት እየለመነች ነውና ታዝንላትና ስራ ብሰጥሽ ትሰራለሽ ትላታለች። ኢኒም እንዴ አው ሰራለው ስራ ተገኝቶ ነው እንዴ ትላለች። ከዛ አስተናጋጅነት ትንሽም ብትሆን ሬስቶራንቷ ትንሽ ሲል ሆቴል ስታንዳርድ አይደለም፣ በቃ ሬስቶራንት ነው። እዛ በአስተናጋጅነት ትቀጥራታለች። በአስተናጋጅነት እየሰራች ቲፕም እየተቀበለች ጥሩ ህይወት መኖር ጀመረች። በጣም በልመና ህይወቷ ከምትኖርበት ህይወት በጣም የተለወጠ ህይወት መኖር ጀመረች። በቀንን ነገሮች ቆንጆ ይሆኑላት መጡ። በዚህ መሃል ግን ብዙ ጊዜ ስታስተናግድ አይኗ ውስጥ የገባች አንድ ከስተመር ነበረች። ያቺ ከስተመር በጣም ምትዘንጥ ናት፣ ቆንጆ ናት፣ ትልቅ ሴት ናት። ግን በተለያየ መኪና ነው የምትመጣው። ቀን በቀን የምትመጣቸው ሰዎች አብረዋት ያሉት በጣም ባለ ሀብት ናቸውና የኢኒን አቴንሽን በጣም ስቧል። አንድ ቀን ያለ የሌለ አቅሟን ድፍረቷን አሰባስባ ወደዚች ከስተመር ተጠጋችና ከይቅርታ ጋር ልታናግራት እንደምትፈልግ ጠይቃታለች። ሴትዮዋም ትንሽ ግራ ተጋብታ እሺ ምንድነው ታሳለች። መጀመሪያ ኢኒ እንደምታደንቃት ነግራትና ግን
ላይክ ምን አይነት ስራ ነው የምትኖርበት አጋጣሚ የተፈጠረላት በምን አይነት ስራ ነው ብላ ትጠይቃት። እችን ከስተመር በፈገግታ ነው የመለሰችላት። ፈገግትልና ዲቴሉን አልነገረቻትም። ግን ሳይሽ ቀልጣፋ ሴት ትመስያለሽ፣ በዛ ላይ ቆንጆ ነሽ፣ ሰው ላስተዋውቅሽ ትላታለች። እኔም ከአንዳንድ እሺ ትላለች ማለት ነው። ከዛ ታስተዋውቃታለች። ሚስተር ጃኮብስ ነው የሚባለው ሰውየው። የናይጄሪያ ቱጃር ከሚባሉት ውስጥ አንዱ ነው። እቺ ሴት ለኢኒ ስልክ ቁጥር ምናምን ሰጥና እንድታወራ ትነግራታለች። ከዛ ኢኒም ይህን እድል በማግኘቷ ደስ ብሏት ስልኩን ትቀበልና መደወል ይጀማመራል። ይደዋወላሉ፣ ያወራሉ። ከወሬ አልፎ በአካል መገናኘት ጀመሩ። ምሳ ጋበዛት የመጀመሪያ ቀን። ከምሳ ወደ እራት ተሸጋገረ። ግንኙነታቸው እየጠነከረ መጣና አብረው አደሩ ማለት ነው። አብረው ማደር ጀመሩ። በዚህ ጊዜ በቃ ኦፊሻሊ አብረው እንደሆኑ ማለት ነው። ግን ይሄ ሚስተር ጃኮብስ የሚባለው ሰውዬ ሚስትና ሶስት ልጆች አሉት። አስቡ እንግዲህ ሚስትና 3 ልጆች አሉት። ግን ይህንን እንኳን እያወቀች እኔ ምንም አልመሰላትም። በቃ ማታስበው የሚደረግላት ስጦታዎች፣ ግን የምታገኘው ገንዘብ ሳይድ ቺክ ሆና መቀመጡ ተስማምቷት ነበረ። ቤት ተከራይቶላት ምናምን በቃ እንደላቀ ይኖራታል። የምትፈልገውን ገንዘብ ይሰጣታል። ስልክ ገዝቶላታል። በቃ ለእናቷ ገንዘብ መላክ ትጀምራለች። ስለዚህ ምንም አይመስላትም። ምንድነው ይሄ በአማርኛ ቅምጥ መሆኗ ምንም አልመሰላትም። ግን እናቷ ጋር ስትደውል ብዙ ጊዜ ለእናቷ አትደብቃትምና እንደዚህ ትነግራት እናቷ በጣም እያለቀሰች ነበር የምትለምናት። እያደረገች ያለችው ነገር በእግዚአብሔር ዘንድ ነው የማይወደድ፣ ማቆም እንዳለባት ነግራታለች። እኔ ግን አትሰማም። እስከዛሬ እግዚአብሔር የት ነበር ሁሉ ብላ ለእናቷ ትመልስላት ነበር። አንቺ እዛው በምታምኝበት ጸልይ፣ እኔ ግን ህይወቴ ተስማምቶኛል ትላታለች። ከዛ እንደዚህ ያለ አንድ ቀን ሚስተር ጃኮብ ትክክለኛ ማንነቱን ሊያሳያት ወደ ተከራየላት ክፍል ቤት ሄደና በቃ ፍቅር እየተሰጣጡ ምናምን ነገር ጥያቄውን አቀረበላት። አንድ እንድትይልኝ ፈልጋለሁ አላት። ምን እኔ ቆንጆ የኔ ፍቅር ምን ላድርግልህ ትለዋለች። ከአንቺ የምፈልገው አንድ ነገር አለ። እሱን ካደረግሽልኝ በራስሽ ስም ምን የመሰለ ቪላ ቤት፣ በራስሽ ስም ምን የመሰለ መኪና ገዝቼ እሰጥሻለሁ ይላታል። እሺ ምንድነው ማድረግ የምትፈልገው ትለዋለች። እንድታረግልኝ ፈልጋለሁ። ስለ ወጪው አታስቢ፣ በደንብ እንከባከብሻለሁ፣ ልጁንም በደንብ እንከባከባለሁ። አንቺ ብቻ ግን አልገዥልኝ እና ውለጅልኝ ይላታል። ስታስበው ተቀምጣው ይበላሽ ነው። አሁን ደግሞ ይህንን ልጅ ብትሰጠው ልጁም አይቸገርም፣ እሷም የምትፈልገው ኑሮ ልትኖር እኮ ነው አይደለ? ስለዚህ ከአንዳንድ ሺህ ትላለች ማለት ነው። እንደዛ ብላ በማግስቱ እናቷ ትደውልላታለች። እናትም እናት አይደለች። ትደውልላትና ልጄ መጥፎ ህልም አይቼ ነበረ ትላታለች። ምን አየሽ ትላታለች። እኔ ማለት ነው አይ የሆነ በእድሜ ገፋ ያለ ሰው ስጦታ ሊሰጥሽ ይፈልጋል፣ ግን አደራሽን ይሄ ስጦታ እንዳትቀበይ፣ ከተቀበልሽ ህይወትሽን የሚያመሰቃቅል ህይወትሽን ሁሉ ልታጭበት የምትችው ነገር ነውና እባክሽን ምንም አይነት ነገር አትቀበይ ከዚህ ሰው ትላታለች። ልጅቷም ከቁብ አልቆጠረቻትም። ወይን ማይ ደግሞ ሁሌ እንደተጨነቅሽ ነው አታስቢ ምናምን ትላትና ስልኩን ትዘጋለች። ቀንን እየወለደ ይሄዳል። ተረገዘ ማለት ነው። ለሚስተር ጃኮብ ትነግረዋለች። በደስታ ጮቤ ይረግጣል፣ ደስ ይለዋል ምናምን። እርግዝናው እየሄደ ይመጣል። ከ3 ወር በኋላ ስትታይ መንታ ነው ያረገዘችው። የደስታ እጥፍ ማለት ነው ለሚስተር ጃኮብ። እሱ 1 ብር ሲጠይቅ 2 ሆነለት። ከዛ 2 ሆነለት፣ ደስ አለው። እርግዝናዋን እሷ እየተንከባከበች ምን እያለች ከሆነ ወራት በኋላ ወደ 5-6 ወር ስትጠጋ በተኛችበት ደም ይፈሳታል። ደንግጣ ትነሳለች። ብዙ ደም ይፈሳትና ወደ ሕክምና ስትሄድ ሚስካሬጅ እንዳጋጠማት ይነግሯታል። በጣም ታዝናለች፣ በጣም ታለቅሳለች። አቶ ጃኮብስ ጋር ትደውላለች። እየከነፈ ይመጣል። እያለቀሰች ትነግረዋለች። እንደዚህ ትላለች። ይደነግጣል፣ ይቆጣል፣ ይበሳጫል ብላ ነበር ያሰበችው። አጅሬ ሆዬ ግን
ኢትስ ኦኬ ብሎ ማጥራት ጀመረ። ከሷ በቃ ብሶ በቃ በጣም እንትን ብሎ አትጨነቂ አላት። አታስቢ፣ ምንም ማለት አይደለም፣ አንቺ ብቻ ጤነኛ መሆንሽ ነው ይላትና ጭራሽ አጽናናታል። ይቆጣል፣ ሊናደዳል ብላ ያሰበችው ሰው ጭራሽ አጽናናት። ከዛ አጽናንቷት የሚጠጣ ሰጥቷት ጠጥታ ምናምን እሱ ወደ ትዳሩ ሄደ። በቃ እሱ ምንም ካልመሰለው ብላ ህይወቷን ትቀጥላለች። ግን በቃ ውስጧ ይከነክናታል። በቃ ያው መንታን የመሰለ ልጅ አጥታለች እንግዲህ። እና በማግስቱ ይመጣና እየነገረችው እንደዚህ እኔ በጣም እኮ አዝኛለሁ ስትለው ግራ ይገባውና እንዴት አስታወስሽ ግን ይላታል። ምንም ነው እንዴት አስታወስሽ የምትለኝ? አይ ማስታወስሽ እኮ ነው የገረመኝ። እንዴት አላስታውስም? አርግዤ ወልዳለሁ ብዬ ስጠብቅ ጓግቼ በዛ ላይ በሚስካሬጅ ያጣሁሽ እንዴት ነው የማላስታውሰው ትለዋለች። እና አይ ብሎ በቃ እንትን ይላታል። ቦሬ አድርጎ ይሸፍናታል። ከዛ ግን እሷ ውስጧ እየከነከናት መጣ። ለምንድን ነው ማስታወስሽ ነው የገረመኝ ብሎ ደጋግሞ ይጠይቀኛል ብላ ታስባለች። ከዛ ይሄ ነገር በጣም ውስጧን ስለረበሻት መጨረሻም እናቷ ጋር ትደውላለች። ከዚህ በፊት እናቷ ነበረች በጣም ደጋግማ የምትደውልላት። አሁን እሷ ደወለች ማለት ነው። ደውልና ሁሉ ነገር ለእናቷ ትነግራታለች። ከሀ እስከ ፐ ድረስ ትነግራታለች። እናቷ ስትነግራት እናቷ ድሮም አላማራትም፣ ድሮም ጠርጥራ ነበረ። አብራ ከምትጸልየው ፓስተር ጋር በስልክ ታገናኛታለች። ለፓስተሩ እንዳለ ትነግረዋለች፣ ለእናቷ የነገረችውን ማለት ነው። ይሄን ነው እንግዲህ ፓስተሩ ጉዱን የሚናገረው። በናይጄሪያ የቢሊዮነሮች ማህበር አለ እና እዛ ማህበር ከ40 ወይ 50 ዓመት በላይ ያስቆጥሯል። ይሄ ማህበር ሀብታሞች ተሰባስበው የሚገብሩት ነገር አለ። ይሄ ደግሞ ምንድነው? እነዚህ ባለሀብቶች ወጣት ሴቶችን ይመለምሉና እነዛ ሴቶች እንዲያረግዙ አድርገው ልጁ ሳይወለድ ሳክሪፋይ ይደረጋል ማለት ነው። ለነሱ ሀብት የሚጨምር መስዋዕትነት የሚቀርብ ነው። እሷም እንግዲህ የዚህ ተጠቂ ሆናለች ማለት እና ብዙ ጊዜ ግን ሴቶቹ ይሄ ነገር ከተደረገባቸው በኋላ አያስታውሱም። በምን ተአምር እንደሆነ ባይታወቅም አያስታውሱም። ማርገዛቸውን አያስታውሱም። ልጁ መውረዱን አያስታውሱም። ከዛ በፈለጉት ጊዜ አስረግዘው እንደፈለጉ ይጠቀሙባቸዋል። እግዚአብሔር ግን ሲረዳት፣ የእናቷ ጸሎት ሲረዳት ልጅቷ አስታወሰችበትና ሰውየው እሷን እንድትነቃ ሆነ እንጂ እንደ ኢንኩቤተር ነበር እንደ እንትን ነው የሚጠቀማት። በቃ በፈለገ ሰዓት ታረግዝለታለች፣ ያስወርዳታል፣ ትቀጥላለች። በቃ እሱ ሀብት ነው ይጨምርለታል ምናምን። አስቡ እንግዲህና እንደዚህ አይነት ከልት አለን ናይጄሪያ ውስጥ። በቃ የማያውቀው ሰው የለም በነገራችን ላይና ይህንን ስትሰማ ኢኒ እግዚአብሔርን አመስግና እናቷን አመስግና እውነትም እግዚአብሔር ጋር ትጸልያለች፣ እውነትም እግዚአብሔር አለ ብላ ህይወቷን ሙሉ ወደ እግዚአብሔር ቀይራ ብሎክ ያደረገችው ሚስተር ጃኮብስን ከዛ ህይወት ወጣች። የራሷን ስራ እየሰራች እየኖረች ነውና ይሄንን ታሪክ ያካፈለችን እሷ ናት ማለት ነው። እና ባይዘዌ እንደዚህ አይነት ነገር በናይጄሪያ በቃ እንደ መስት ነው፣ የተለመደ ነው። ከዚህ በፊት የሰራሁት ቪዲዮ ላይም ነግሬያችኋለሁ። ኢትዮጵያ ውስጥ እንዲህ ብዬ ማውራት አልችልም፣ የተጨባጭ ማስረጃ የለኝም። ግን ናይጄሪያ እዛ ህይወት ውስጥ ከነበሩ ሰዎችም ሰምቻለሁ። አብዛኛው ናይጄሪያኖች የሚስማሙበት ነገር ነውና የናይጄሪያ ገንዘብ ተጠንቀቁ ለማለት ነው ባጭሩ። የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።